ዋው አሁን የሚሄደዋቸው አሁን ካሰላች ምንማሩ እኛ ለስማስ ፋሲል የሚለው ጎማ ነው። ማሊያው ላይ ፋሲል የሚለው ነው። መጀመሪያ ሲመሰረት ስያሜውን ፋሲል ስለነበረ ከዛ እንደምታየው ወደዚህ ተሳራቱ ማለት ነው። ይስተያሉ ክሮች ለናቸው ሲቀየሩ ከተማው በተደራጀ በአራት ከፍተኛ ማለት ከፍተኞችን ደግሞ ያጠቃሉ ማለት ነው። አጠቃላይ ከነማለት ከፍተኛ ማለት ነው። ቀጠና ነው። ከተማ እንደሚባለው ለምሳሌ ጎንደር በአራት ከፍተኛ ተደራጅታ ነበር። ሰለሞኛ ወይና ገብሬ ወደ 11 ወደ 9 ወደ 5 ወደ 6 ወደ 7 ከፍተኛ ከፍተኛ አራት ደግሞ ማለት ምከገቡ ያለችበት ላይ ረከቡ ያለበት ከተማው ደግሞ የሚባለው አጠቃላይ ከተማ ማሮች ማህበር ይባል ነበርና ስንትና ጋር ጀምራ ፋሲል አንድ መጨረሻ ሲያድግ ሲገባ አንዳንድ ሲወድ ማለት ተመልሶ ስለዚህ መጀመሪያ ስያሜ ፋሲል ነው ስያሜ ከድር ደግሞ ከራም ተወዘና ፋሲል ታላላው ዛሬ ለቦት ዜሮች ሲሞሻቸው እና ተሪጅመር እናጋቸው ጥጥ ለሰማቸው ሰማቸው ፍላይታች በእነ እና ሀዩ መቀበል እንችላለን። በዚህ ተስማችሁ ተስማችሁ እስኪንዳ ፍላይታችን ታይታችሁ እስከተዛማታ ህይወት ነገሩ ስቶሻሾች ብዙዎች ማሽደማ ብዙ ነው ሰርተዋል። ነገደኙ ዩኒቨርሲቲ ከመግባት በፊት 1996 እሳቸው ነው ኮሚቴ መስራት ፍላጎት ነው። እሳቸው ከተማው ማስተዳደር ከመዛም ነው ታንዛኒያ መዛምጋ የአፍሪካ ኮንፌዴሬሽን የሚጫወተው ነው። የመጀመሪያው ኢንተርናሽናል ኤክስፒሪየንስ ነው። አሰልጣኝ ቲጋና እዚህ ጋር አሰልጣኝ መጥቷል። እዚህ ጋር በማፍታም ዘወላል ይታገሱ ይባላል። ያኔ አሲስታንት ኮች ነበሩ የድሬዳዋ ዋና ኮችን እዚህ ጋር ደንባ ዘወላል አዳም እሱ ናቸው። አንተ የምታውቃቸው እነዚህ ናቸው። አንተ የምታውቃቸው ይሄንቲማው ፋሲል ከነማ ነው። ፋሲል ከነማ በቃ ይሄንን ነው። አሁን እዚህ ጋር ሁሉ ታውቃቸዋለህ። ለምሳሌ እዚህ ጋር ማነው ሀብታሙ አለ፣ እዚህ ጋር ሀብታሙ አለ፣ ማነው አዳም አለ። ይሄ ደግሞ ማን ነበር ስሙ? የማን ገማይ ቦንዳ ሚካኤል አካባቢ ሰርከስ የሚሰራው ልጅ ማለት ነው። ከዛ ጉልጬ አለ። ይሄ ደግሞ ማን ነበር ስሙ? ቀበሌና ተሰፈረው አብነት እዚህ ጋር ይሄ ልጅ ማቋን ይሄ ተመስገን ነው። ተጫዋች ነው። ይሄ ጋር ተቆም ማንስ ትች ጥላ የሚሰራው ሰው ብቻ ነው። የኛ አሰልጣኝ ነበረው ማለት ነው። ይሄንን ቲም ነው ማለት ነው። እዚህ ጋር ቲጋና ያሉበት ቲም አለ እና ማን ያሉበት ማለት ነው። ታውቀው ማን ይል ነው እና ይሄ ልጅ አሁን ነው የማን ማለት ነው። የማን ነው ሚሻል ነው እዚህ ጋር ነው። በጣም አይለኛል። በጣም ነው የቡድን መሪያችን ማለት ነው። አሁን የቡድን መሪ ነው። እንደምን እንግዲህ ሰፈር ያሉ ነው ቤታቸው ነው ይፈረን ብለማቃ ኮስቲል ነው ብቻ ነው የሉም እነሱ ማን ነው ሌሎች ናቸው። አዎ ረጂ ያኔ 90 ተጨሻይ ነው ብቻ ቆሟል። እዚህ ጋር ያለው አፍታሙ እዚህ ጋር ቡድን መሪ አለ።
አዲስ ምራው ነው ደግሞ በአፍሪካው ሻምፒዮን ሊግ ከሱዳኑ አልሂላል ጋር ባህር ዳር ሲልም ስንጫወት ነው። በጣም ጠንካራ ቲም ነበር። አይቲ ደጋግሞ ፕሪሚየር ሊግ ማሸነፍ ነበረበት። ገርሞ ይሄ ባለፈው ዓመት ጎንደር ዩኒቨርሲቲ ሰባኛ ዓመቱ ሆስፒታል መዝኛ ዓመቱ ሲያከብር ቅዱስ ጊዮርጊስ እኛ ጋር ተጫውቷል። ሁለት ጨዋታ ማለት የመንግስቱ ወርቁ ስም የተሰየመ ማነው? እሱ ማለት ነው መንግስቱ ወርቁ። ስለዚህ በትውልዱ ጎንደሬ ነው። ግን ሰው ነው ጊዮርጊስ ነው። ስለዚህ ሰው ተስላለ በመንግስት ያስተምራል አንዴ ገደለው ሳምፕል ወይስ ራሱ ሪፕሊካው